በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዘከሮ ለፈጣሪከ በኩሉ መዋዕለ ሕይወትከ፣ በጉብዝና ወራት ፈጣሪህን አስብ። በቅድሚያ እህቶቼ፣ ወንድሞቼ ኦርቶዶክሳውያን ሁላችሁም የድምፅ የሚሰማችሁ እንደምን አላችሁ? እግዚአብሔር አምላካችን ስሙ ይክበር ይመስገን። እንደ እግዚአብሔር ፈቃድ ትንሽ ትምህርት እንማማራለን። በዚህ በመጽሐፈ መክብብ ምዕራፍ 12 ከቁጥር 1 ላይ የሚገኝ ኃይለ ቃል አለ። በጉብዝና ወራት ፈጣሪህን አስብ። በሕፃንነት ጊዜ አላለም። ሽማግሌ አረጋዊ በሆንክበት ጊዜ አላለም። በጉብዝና ወራት ብሎ ለይቶ ይናገራል ነቢዩ ሰሎሞን። በዚህ ዘመናችን እግዚአብሔርን ማሰብ እንደሚገባን ይነግረናል። ሮጠን በምንቀድምበት ጊዜ፣ ሰርተን በማንደክምበት ጊዜ፣ እነሆ ወጣትነት በተለይም ለስጋችን በምንሮጥበት ኑሮን ለማሸነፍ ደፋ ቀና በምንልበት ጊዜያችን እግዚአብሔርን ፈጣሪያችን ማሰብ እንደሚገባን ይነግረናል። ምክንያቱም እግዚአብሔር መረሳት የማይገባው አምላክ ነው። እግዚአብሔርን ለደቂቃም ልንረሳው አይገባም። በተለይም በዚህ ዘመናችን ወጣትነት ጊዜ ለስጋዊውም ለመንፈሳዊውም አስፈላጊ ነው። የሕፃንነትን ጊዜ ስትመለከቱ አይምሯችንም ገና አልጠነከረም፣ ጉልበታችንም ገና አልጠነከረም፣ አላደግንም። ሩጠን መቅደም አንችልም፣ ብዙ መስራት አንችልም፣ ተሎ እንደክማለን። አረጋዊ በሆንበት ሽማግሌ በሆንበት ጊዜም ስትመለከቱ ጉልበቶቻችን ይደክማሉ፣ አይኖቻችን ይፈዛሉ፣ ጆሮዎቻችን መስማት ይሳናቸዋል፣ እንደክማለን። አንሱኝ ጣሉኝ እንላለን። ራሱ ነቢዩም ሲናገር እነዚያ አስቸጋሪ አስጨናቂ ዘመናት ሳይመጡ በወጣትነት ጊዜ ፈጣሪህን አስብ ብሎ ነው የሚነግረን። እውነት ነው እህት ወንድሞቼ፣ እግዚአብሔር አምላካችንን በእውነት ማሰብም ይገባል። በተለይ በዚህ በሚዲያ ያላችሁ፣ በሀገር ውጭ ያላችሁ ዘመኑን ሚዲያውን የምትጠቀሙ በእኔ ዕድሜ ያላችሁ ወጣት የሆናችሁ ሴቶችም ወንዶችም ሁላችንንም ያማከለ ትምህርት ነው። መልእክቱ ለአንቺም ለአንተም ለሁላችንም ነው ማለት ነው። ስለዚህ እግዚአብሔርን የምናውቀው እግዚአብሔርን ልናስበው የምንችል ስናውቀው ነው፣ ስንወደው ነው። እግዚአብሔር አምላካችንን ለማወቅ ደግሞ ይሄ ዘመን ለኛ አስፈላጊ ነው። በዚህ በወጣትነት ጊዜያችን መጽሐፍ ቅዱስን ልናነብ ይገባል። መጻሕፍትን አንበን እግዚአብሔርን ልናስበው፣ እግዚአብሔር ልናዘክረው፣ ልናውቀው ይገባል። ከእርሱ ጋር መኖር የምንችለው ስናውቀው ነውና የእግዚአብሔርን ቃል የምንሰማው መቼ ነው? በወጣትነት ጊዜያችን ጆሮአችን በሚሰሙበት ፈጣን በሆንበት ጊዜ እነሆ እግዚአብሔርን ቃሉን በተለይም በዚህ ዘመን በዚህ ጊዜ 24 ሰዓት ቃሉ እንደ ጅረት ይፈሳል። ግን የእናንተ እየሰማ ነው ወይ? ቃሉን ከመስማት ጆሮአችን አልቦዘኑም? ቃሉን ከማንበብ አይኖቻችን አልደከሙም? በተለይም በወጣትነት ጊዜ ወደ ቤተ መቅደሱ ገስግሰን ስምዐኒ እግዚኦ ጸሎቴ ብለን የምንጸልየው ዛሬ ወይስ ነገ ስናረጅ ወይስ ነገ ሲደክመን ወደ ቤተ መቅደሱ ጠዋት ነጋ ለኪዳን መሸ ለቁርባን ለቅዳሴ መገስገስ አለብን። እግዚአብሔርን ማመስገን አለብን። ወደ ገዳማት ወጣ ብለን የምንሳለመው በዚህ ጊዜያችን ነው፣ በረከት የምንቀበለው። ነገማ እንግዲያ ጉልበታችን ይደክማል። ነገማ እንግዲያ አንሱኝ ጣሉኝ አለ።
ዓይናችን ይጋረዳል። አዎ ዛሬ ግን የተሰጠን ትልቁ ውዱና ለኔና ለናንተ በተለይም ቅዱስ ዮሐንስ በምሳሌ በዮሐንስ 12 ላይ እንደተናገረው ብርሃን ሳለላችሁ በብርሃን ተመላለሱ። ብርሃን ማለት እድሜ ነው ይላል። ወገኖች እድሜያችን እየጨረስነው ወደፊት እየሄድን ነው እንጂ ወደኋላ አይደለም የምንሄደው፣ እያለቀ ነው የምንሄደው። ከአምና ላይ ዘንድሮን ስንጨምር፣ ከዘንድሮ ላይ ከርሞን ስንጨምር እድሜያችንን እየጨረስን ነው የምንሄደው። እግዚአብሔርን ግን መቼ አሰብነው? እግዚአብሔር ጋር ነን ያለን፣ እግዚአብሔር ጋር ነን ያለነው። አውቀነዋል እግዚአብሔርን ፈጣሪያችንን ከሌሎች ፍጥረታት ለይቶ ባሪያውና በመልኩ ሰው አድርጎ የፈጠረንን ፈጥሮ የሚመግበንን በፀሐይ አብስሎ በዝናብ አብቅሎ ፍጥረቱን የሚመግበውን አምላክ አስበነዋል ወይ? ስለኛ በቀራንዮ ስጋውን የቆረሰው ደሙን ያፈሰሰው ፍቅሩን ተረድተነዋል ወይ? ስለዚህ ነብዩ እግዚአብሔርን ማሰብ አስፈላጊ ስለሆነ የሰው ልጅ ሕይወቱ ከእግዚአብሔር መለየት ስለሌለበት ሲነግረን በወጣትነት ዘመን ብሎ ለይቶ እድሜ ክልላችንን ይናገራል። ዛሬ ያለን በተለያየ ቦታ በሀገር ውጭም ያለን ሚዲያውን የምንጠቀም ምንድነው እየሰማ ነው ያለን? ጊዜያችንን በአግባብ ተጠቅመናል? ነግቶ እስከሚመሽ ድረስ ሰዓታችን እንዴት ነው የምናሳልፈው? ባልባሌ ለስጋችን በመሮጥ ለስጋችን የሚስማማ የሚያስደስት ለጆሮአችን ለጊዜው ጊዜያዊ ደስታ የሆነውን ጊዜያዊ እርካታ ያለውን ነው የምንመለከት ወይስ ደግሞ ዘላለማዊ ደስታን እግዚአብሔርን ነው የምናስበው? ልናስብ ይገባል። ቆም ብለን ልናይ ይገባል። እውነት ነው፣ ለስጋችን መሮጥ አለብን። ለስጋችን ከሀገር ውጭ ሄደን መስራት አለብን። ግን እግዚአብሔር ይረሳል? እግዚአብሔር ካልቀደመ ምን ዋጋ አለው? ለስጋችን ሰርተን እንደምናገኝ ወጥተን ወርደን የሚያስፈልገን እንደምናሟላ ሁሉ እግዚአብሔርንም ልናውቀው ይገባል። እግዚአብሔርም ከኛ ጋር መሆን አለበት። አዎ ቅዱስ ዳዊት ምን አለ? ዘልፈሬ ወለ እግዚአብሔር ቅድሜ የውቱ ወይታወቅ። ሁልጊዜ እግዚአብሔርን በፊቴ ያዋለው አልታወቅም አለ። በፊቴ ነው አለ። እግዚአብሔርን በፊታችን አድርገን ልንጓዝ ይገባል። እግዚአብሔር ስራችን እንዲባርክ፣ ዕውቀታችን እንዲባርክ፣ ጤናችን እንዲባርክ እሱን ልናስበው ይገባል። አዎ አፍቅሮ ለእግዚአብሔር በኩሉ ልብከ ወበኩሉ ኃይልከ ወበኩሉ ሕይወትከ። ራሱ እግዚአብሔር አምላካችን ኢየሱስ ክርስቶስ ምን ብሏል? እግዚአብሔርን በፍጹም ሕሊናህ፣ በፍጹም ልብህ፣ በፍጹም ማንነትህ ውደደው ተብሏል። እግዚአብሔርን ከሕይወታችን እስትንፋስ መለየት የለብንም። ሕይወታችን እሱ ነው እና በወጣትነት ዘመን በወጣትነት ጊዜ እግዚአብሔርን አስብ። ይህ ዕድሜ ለእናንተ የተሰጠ ትልቅ ጸጋ ነው። እግዚአብሔር ከሰጠን ስጦታዎች ከሰጠን ጸጋዎች አንዱ ዕድሜያችን ነው። ዕድሜያችን በብርሃን ተመስሏል። እውነት ነው። ብርሃን ከጨለመ በኋላ ማየት አንችልም። ብርሃንና ጨለማ ተቃራኒ ናቸው። በብርሃን ያለው ሰላም፣ ብንሰራ ብንወጣ ብንገባ በብርሃን ነው። በጨለማ ብዙ መራመድ አንችልም፣ ብዙ መስራት አንችልም። ዕድሜያችንም እንደዚሁ ነው። ነገ ላይ ማርጀት አለ። ነገ ላይ ይህ አካላችን ይፈርሳል። ይህ አካላችን እንዳልሆነ ይሆናል። ጆሮአችን መስማት ይሳነዋል። ዓይናችን ማየት ይሳነዋል። ጉልበቶቻችን ይደክማሉ። አዎ ቅዱስ ዳዊት እኮ ስለ ዕድሜ ሲናገር የሰው ዕድሜ 70 ነው፣ ቢበዛ ቢበረታ 80 ነው። ከዚያ በኋላ ግን ድካምና መከራ ነው አለ። ዕድሜ እንኳን ቢኖረን ድካምና መከራ ነው። ለመኖር ደስ አያሰኝም። በሰው እጅ ነው የምንወድቀው። ስለዚህ ወገኖቼ እግዚአብሔር ልናስበው ይገባል። ከእግዚአብሔር እቅፍ መውጣት የለብንም። እግዚአብሔር ለኛ ያደረገው ብዙ ነው። ሕይወታችን እሱ ነው። ብርሃናችን እሱ ነው። እስትንፋሳችን እሱ ነው። በእውነት ይህን ጸጋ ከሰጠን
እድሜን ከሰጠን እግዚአብሔር ልናስበው ይገባል። በወጣትነት ዘመኑ እግዚአብሔርን ያላሰበ እግዚአብሔርን ያላወቀ ትውልድ ነገ ሀገር ያጠፋል፣ ነገ ቤተ ክርስቲያን ያፈርሳል፣ ነገ ከፈጣሪው ይለያል። እየሆነም ያለው እሱ ነው። መሰረታችንን ዛሬ በዘመናችን መመስረት አለብን። መሰረታችን ክርስቶስ መሆን አለበት። በእምነት ላይ መጽናት አለብን። አሜንሰ መሰረት ኢቲ እምነት መሰረት ነው። ዝም ብሎ ክርስቶስ በማለት ክርስቲያን በመሆን ብቻ እምነት አይገኝም ወገኖች። ጥንካሬ በዚህ አይደለም የሚለካው፣ እግዚአብሔርን ከኛ ጋር ስናደርግ ነው። ቅዱስ ዳዊት ምን አለ? እንደ ብዙዎቻችን በዚህ ዘመን ከእግዚአብሔር እቅፍ እንደወጣ ነው፣ እሱን ማሰብ እንደረሳ ነው፣ ከቃሉ ፈቀቅ እንዳል ነው። እሱ ሲናገር ምን አለ? ዋልቀ መዋይሌ በከንቱ ዘመኔ በከንቱ አለቀች አለ። እድሜን በከንቱ ጨረስኩት አለ። ወገኖቼ ይህ ጊዜ ለእኔና ለእናንተ ውድ ነው። እናስበው፣ ወደ እግዚአብሔር እንመለስ፣ እንማር፣ እናስታውል። እግዚአብሔር አምላካችን ማስተዋልን ያድለን። ድንግል ማርያም ፍቅሩን ትግለጽልን። ከዚህ በላይ እንድንበረታ ቅዱሱ መስቀል ያበርታን፣ ያጽናን። ሌላው ምዕመናን፣ እኔ በዚህ ሚዲያ አዲስ ላይ ምናልባችም አብረን እንድናገለግል ወደፊት እንድንሄድ ይህንን ሚዲያ ፎሎ በማድረግ ሰብስክራይብ በማድረግ ሸር በማድረግ የሚያስፈልገውን አድርጉ። እናንተ በአቦ በስላሴ ካልተባላችሁ በእውነት ተለመደና ራሳችን አስበን ግዴታችን መዋጣት አንችልም አይደል? ስለዚህ ይህንንም አሳስባችኋለሁ፣ አገልግሎታችን እንዲሰፋ ለማለት ብዬ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ይጠብቅልን። እግዚአብሔር ይስጥልኝ።